በዚህ ዮርዲ ውሃ ተደፋብኝ እኮ እስቲ ክፈችልኝ። አረ ገዝቼ እኮ ታሸገዋ። ኦኬ ልጠጣ አይ ልበላው ምን ሆነሽ ነው? ይልቅ አሁን ሰርግ ልሄድ ነውና ጓደኛዬ ሚዜ ትሆነኛለህ ብሎኝ ምን እንደምለብስ ራሱ ግራ ገብቶኛል። ኦኬ ሊያገባ ነው ማለት ነው? አይ ሊሞት ነው እንጂ ሊሞት ከስሩ ሚዜውኝ ላስለቅስለት ከስር ይሄሽ ተወሱን እባክህ። ስራ ምንድነው? ነግረኸኝ እኮ አታውቅም። ስራህን ንገረኝ እስኪ። አየር ባየር ነው አልኩሽ አንዴ ባለፈው። አየር ባየር ነው የምሰራው። ኦኬ ፓይለት ነው ማለት ነው? አንቺ ምን እንደጉላለሽ? ቆይ እንዴ ምን ለማዛግ ነው እንደመጣሽው? እኔ ምን አደረኩኝ? ቁስል አየር ወዲሽን ይንፋቡ እንዴ ምን ሆነሽ ነው አንቺ? ኦኬ ተናዶ ነው ማለት ነው? ኧረ እባክሽ ወይኔ እሺ እደውላለሁ። ቆይ አንተ ምንድነው? ምን ሆነ ነው? ለካ ሳላውቀው ብዙ ነገር ነው ያጎደልኩብሽ። ወይ አሁን የገባህ ወንድሜ? ወይ በጣም ችግር የለውም። እንኳን አሁን ከረፈደ ቢሆን እንኳን ገባ። እውነትሽን ነው። እኔ እኮ ዛሬ ጓደኞቼ ተሰብስበው ሲያወሩ ነው የገባኝ። እና ምን አሉ? ለካ ታላቅ ወንድም ለእህቱ ፍቅሩን የሚያሳየው እሷ ላይ ባለው ጠባሳ ልክ ነው ሲሉ ሰማሁት። እኔ ደግሞ ታውቂያለሽ እስከዚህ ገፋ ያለ ጠባሳ አንቺ ላይ የለኝም። ታውቂያለሽ እሱ እንደው ገፋ ከተባለ ያቆሰልኩሽ ምናምን ቢኖር ነው አይደል? እና ምን አባል ሰራ ነው ያው ፍቅሩን ምን አረባካ ልታመጪ ዞር በለኝ ነይ ይሻል አትመጪ እንጂ ትንሽ እኔ ልብ ግን አንተ ስታገኝ ብቻ ነው ነን። አቤት እቺ ማውን ሰውና ፍቅር ይዛታል። ባዶ ክፍልስ ደግሞ ምን አባ እየሰራ ነው አንተ? ምንም እንዴ ያኔ እንዲያር እያነበብክ ነው እንዴ? አንተ ልቀቅ እባክህ። ብርቅሽ ነው እንዴ? እሺ አንብበዋል ንገረኝ። ኧረ አላነበብኩትም። አንተን ሳይ በፍርሃት ሽንት ይመጣል የምትለው ፓርት ብቻ ነው። ወይኔ ምን አይነት ፋራ ሰው ነህ አንተ ግን። ዲያሪ ማለት ነበር ሲያስጠላ። ጭራሽ ደግሞ አለሜ ነው የምትይው። ለቂጥሽ መቀመጫ የለሽ አለሜ ውስጥ ገብተህ ወጥተህ ምናምን ትይልኛለሽ። ወይኔ ዝም በል ምንም እንድታወራ አልፈልግም። ዝም በል። እኔ የምልሽ ግን ቆይ ምግብ አይበላልኝም ብለሽ ጻፍሽው እውነትሽን ነው? ለማያቅሽ ታጠኝ። ምን አይነት ሰው ነህ? ልቀቅ አንተ ማትረባ አፈር ብላ። ወይኔ ጉዴ አለሜ ያማረብ መስሏል። አገኘሁሽ። ወይ ኮስታራው ልጅ ምንድነውማ በበሩ በደረስኩበት እንዳደርሽ ብዬሻል ነበር። ልውጣ እብድ ኢየሩሳሌም እባላለሁ። ስምን ስለነገርከኝ አመሰግናለሁ። እብድ ይሄ ምን አይነት ክፋት ነው? እያወራሁ ጥለህ ልትሄድ ነው? አይታየሽም? ቸኩያለሁ። ቸኩላ ያምሻል? በትንሹ አሁን ጥለኸኝ ከሄድክ ግን በከባዱ ያመኛል። እግዚአብሔር ይማርሽ። ወይ ኮስታራው ልጅ አረ ኮስትሽ ነገ 8 ሰዓት እንዳታረፍጂ። yes ግም የተግማማ ዳሌ ለቃሚ ዳሌ ቆጣሪ ኮሎኔል ወንዶሰን ቀርቴ ሁለቅ። እሺ ምን አባህ ነው የምትፈልገው? ቀጠሮ ነበረኝ። የምን አባህ ቀጠሮ? ቢታንያ ቀጥራኝ። ብትንበል። እሺ ዶርዬ ለምን ነው ስደውል ስልኬን የማታነሳው? ለምንድን ነው እንዴ? እኔ እኮ ገንዘቤን ስጠኝ ነው ያልኩህ። የገዛ ገንዘቤን ያንተን ገንዘብ አምጣር አልኩህ። 30 ብር ቀልድ ነው እንዴ? ለምን ነው ስልኬን የማታነሳው? ለምን ነው ቢሮ ማለት እንዴ? ባሌ እኮ ሽንት ቤት ሄዶ እኔማ እንደዚህ እንግባባለን ማለት ነው። የኔ ራሱ እኮ ሽንት ቤት ነው ያለው። በጣም ተስቂ ሰው ነሽ ግን። አይ እኔ ፍቅር ከመቼው ሰው እንደምትላመጥ ምንድነው? ይኸውልህ የስንት ዓመት ሚስቴና ፍቅረኛ አንድ ላይ ናቸው አሉት። ኩያቸው
ፍቅረኛና ሚስት ደቂቃ ስጠኝ። እኔ አንዷን ላስከርትስ። ኧረ ፍቅረኛዬን ውሰድልኝ። እኔ ሚስቴን ይዤ እሄዳለሁ። ቅበረኝ ዛሬ። በእናትሽ ብራዘር፣ እኔ እራሱ ተበላው። አንደኛዋ ፍቅረኛ አንደኛዋ ሚስቴ ነች። ያስተዛዝባል ይሄማ ያስተዛዝባል ይሄ። ዛሬ ከምን ታገኘ? ወይኔ ዮርዲ ዛሬ ማታ ድያ ትፈቅድልኝ? ምንድነው ፈቅድልሽ? የጓደኛ ይለት ነው፣ በዛ ላይ ክራሽ ያለ። ኦፍ ታድዬ፣ አንቺ ደግሞ ትንሽ ፊት ሲሰጥሽ እኮ ጥጋብሽ መጣ። ጭራሽ እኔ ፈቅጄልሽ ወንድ ያለበት ድግስ ትሄጂ? ደፋር ጥጋብኛ ነሽ በጣም። ትልቅ ሰው እኮ ነኝ። ያማሃል እንዴ? ህፃን እንዲህ መጣች። ኧረ ጄሪ ሞዳት ልጅ መጣች። ያየኝ ነው። እሺ አሁንስ ትፈቅድልኛለህ ወይስ አትፈቅድልኝ? ኧረ እቺ ነቀዝ የሆንሽ ልጅ ኧረ እስቲ ልይበት ዝም በይ። እሄዳለሁ አልሄድም? እስኪ ትፈነጂ እንደሆነ እናያለን። አትጃትም። እሺ አንቺ ምን አባሽ ነው ባሌ ላይ የምታፈጭው? ወይኔ ጉዴ፣ ወይኔ ጉዴ! ሚስቱ ናት እንዴ? ወይኔ ጉዴሽ ጄሪ፣ ትንሽ ስርብ እንጂ ገደልኩሽ ጄሪ። ዛሬ ቀመሞቻሽ ነው። ደምሽን ነው ጥጥጥ ማረግልሽ አንቺ ፍቅር ነው። ቦድ ምድር ወዴት ነው? አንተ ራስህ ቦድ ምድር ወዴት ነው? ወንድ እኮ ነኝ እኔ እና አንቺ እኩል ነን እንዴ? እና አንቺ በጥፊ እንዳለሽ እንዴ? በቃ እሺ ሰው ላገኝ ነው። አቤት ሰው ላገኝ ነው ማለት ልሽ ወንድ ይሁንና ቅጥቅጥ ነው ማረግሽ። ሰምተሽኛላ? እለጠልጥሻለሁ። ኧረ አንተ ሴት ልታገኛ እንዴ የምትሄደው? እና እኔ እና አንቺ አንድ ነን? አንድማ አይደለንም። አንተ ሴት ነው የምታገኘው፣ እኔ ደግሞ ወንድ ነው ማገኘው። እንዴት የሚያሞጣሙጥሽ ሴት መጣችልህ። የኔ ፍቅር በጣም ቆየሽ እኮ። ወንድሜ እኮ ነው አላስወጣ ብሎኝ። እሱ ደግሞ አላበዛውም እንዴ? አብዝቶታል። እሺ ምክርን የለገስከኝ ላግኝሽ ብቻ አለቅሽም። እሺ ያንተ ፍቅርማ እግዚኦ! ኧረ አንተስ ምን እየሰራ ነው? እየበላ ነው? ወይኔ አሁን ቤት ያለው መስሎ ነው። ቤት ጨርሰህ ምናምን ልትገባ እኔ ልሸውደኝ። አረ ወይኔ እንዳንተ አይነት ስግብግብ ሆዳም ሰው አይቻላቅም። ምን አይነት ሆዳም ሰው ነህ አንተ? እሺ አሁን ሌላ ካያስክ ስጠኝ። ማን ሆዳም? እግዚኦ! ኧረ አንተስ